እሺ ፋንታሁን አስቻለው እባላለሁ። የአንጾኪያ ገምዛ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ በዛሬው ዕለት መስጠት የምፈልገው አጠቃላይ በ2018-19 ምርት ዘመን ማለት ነው እንደ ወረዳችን በ7751 ሄክታር በመኸር እንሸፍናለን ብለን በእቅድ አቅደን ወደ ስራ ገብተናል። ከዚህ ውስጥ ወደ 7546 አካባቢ የሚሆን ሄክታር የሚሆን ማሳን ማለት ነው የእርሻ ስራ የመስራት ስራ ሰርተናል። ይህንን የእርሻ ስራ ከሰራን በኋላ በአጠቃላይ በረጃጅም ጊዜ የሚወስዱ ሎንግ ቫራይቲዎችን ማለት ነው ወደ ማሽላ፣ ገብስ እና በቆሎ የመሳሰሉትን ወደ 2500 ሄክታር አካባቢ አሁን በመኸር 2018-19 ላይ ሽፋን ሸፍነናል ማለት ነው፣ በዘር ሸፍነናል። ይህንን መሰረት በማድረግ የአጠቃላይ የኢትዮጵያ ሜትሮሎጂ ኤጀንሲ በተለይ ለዞናችን ባቀረው መሰረት የዘንድሮ የመኸር የዝናብ ሽፋን ማለት ነው ከመደበኛው ያነሰ እንደሆነ በመረጃ ደረጃ ለኛም ደርሶናል። እንደተቋም በዞንም ዞን ግብርና ወረዳችን አስተላልፎልናል። ስለዚህ ከዝናቡ መግባት መውጣት ጋር በተያያዘ አናሳ መሆን ጋር በተያያዘ እየሰራን ያለነው ቅድመ ዝግጅት ሁኔታ ምን ይመስላል የሚል ጥያቄ ለዞናችንም እንደ አሚኮም ቀርቦልናል። ይህን ጥያቄ ለመመለስ አጠቃላይ ከዚህ ከዝናብ እጥረቱ ጋር በተያያዘ የዝናብ እጥረቱ ከአገባብ አኳያ ችግር እንደሌለበት እና መጨረሻ ላይ የመውጣትና የመቆራረጥ ሁኔታ እንዳለ ኢትዮጵያ ሜትሮሎጂ ኤጀንሲ አሳውቆናል ማለት ነው። ከዚህ ጋር ተያይዞ አርሶ አደሮቻችንን የግንዛቤ ፈጠራ ስራ እየሰራን ነው በአሁኑ ሰዓት። አንደኛ ዝናቡ በጣም ከመደበኛው በታች እንደሆነ፣ ስለዚህ ከመደበኛው በታች ከሆነ ደግሞ እነዚህን ሰብሎች ቶሎ ከመግባት አኳያ ዝናቡ ችግር ስለሌለበት እንደጣለ ዝናቡ ወደ ዘር ስራ እንዲገቡና አጫጭር ዝርያዎችን ወይም ሾርት ቫራይቲዎችን በዘር እንዲሸፈኑ የማድረግ ስራ እንዲሰሩ የግንዛቤ ፈጠራ እየሰራን ነው። የዘር አቅርቦቶችን በፕሮጀክቶችና በሌሎች ፕሮግራሞች የቀረቡትን እያሰራጨን እንገኛለን። አርሶ አደሩም ሾርት ቫራይቲዎችን የዘር ልውውጥ እያደረገ ማሳውን እንዲሸፍን የግንዛቤ ፈጠራ እየሰራንና ክትትል እያደረግን መሆኑ ይታወቃል። ከዚህ ጋር በተያያዘ የዝናቡ ሁኔታ በጣም አናሳ ስለሆነ በትንበያ ደረጃ ማለት ነው አንደኛ የጣለውን ዝናብ አርሶ አደሮቻችን በእርጥበት እቀባ በየማሳቸው ላይ እንዲይዙ የቅድመ ዝግጅት ስራ እየሰራና የባለሙያ ስምሪት እየሰጠን እንደሆነ ታሳቢ ተደርጎ እንዲያዝ ነው። ከዛ ውጪ ያሉንን የውሃ አማራጮች በተለይ የወረዳችን የመስኖ ፖቴንሻል አቅም ስላለው እነዚህ መስኖ ጉድጓዶችን አነስተኛ ውሃ ጉድጓዶችን የማጽዳት ውሃቸውን አቅም አጎልብቶ እንዲይዝ ከማድረግ አኳያ የመስኖ ጉድጓዶችን የማጽዳት ስራ የማዘጋጀት ስራና ከታች የጣለውን ዝናብ የጣለውን ጭምር በደንብ ተጠራቅሞ እንዲያዝ የእርጥበት እቀባ ስራዎችን በትኩረት በየማሳ ላይ እንዲሰሩ የግንዛቤ ፈጠራ እየሰራ እንገኛለን ማለት ነው። እንደ ጥቅል የአካባቢያችን ብዙ የዝናብ እጥረት ያለበት አካባቢ አይደለም። በእርግጥ ባሉን እስከዛሬ ካለን ነባራዊ ሁኔታ ክረምቱ ዘግይቶም ቀድሞም ቢገባ የሚያርሱ አደር ማሳውን ቶሎ የመሸፈን ሁኔታ በዚህ ላይ ብዙ እንትን የሚል ህዝብ አይደለም። ፈጥኖ የመስራት የፈጥኖ ማሳውን በዘር የመሸፈን ልምድ ያለው አርሶ አደር ስለሆነ ዝናቡ እንደገባ የመኸር ሰብል ሽፋናችንን በወቅቱ እንሸፍናለን ብለን በቅድመ ዝግጅት ስራዎች ላይ እየተንቀሳቀስን እንገኛለን የሚለው ነው። አመሰግናለሁ።